ሰላም እንደናችሁ ዛሬ የምንመለከተው ነገር እጅግ በጣም አሳሳቢና እንደዚሁም ደግሞ ክሩሻል የሆኑ ነገሮችን የምንመለከተው ዛሬ የምንመለከተው የቡና ዋጋ በማሽቆልቆሉ ምክንያት በሀገሪቷ ላይ የሚያሳድረው የኢኮኖሚ ጫናን በተመለከተ እንመለከታለን ማለት ነው። እነዚህና መሰሉ ነገሮች ለምንመለከት ይህንን ቪዲዮ እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የቡና ዋጋ ከሚጠበቀው በላይ ነው እየወረደ የሚገኘውና ይህ ደግሞ ለሀገሪቷ ኢኮኖሚ ላይ የሚያሳድረው ጫና የሚያሳስብ ነገር ነው። ቡና ዋጋ ዘንድሮ ኤክስፖርተሮች እንደዚሁም ደግሞ ፋርመሮች የተለያዩ ቦታ ሲሰበስቡ በውድ ዋጋ ነው የሰበሰቡትና ነገር ግን ይህ ቡና በእጃቸው ላይ እያለ የውጭ ገበያ መውረዱ ትንሽ አሳሳቢ ደረጃ ላይ ደርሷል። ከላስት ይር አንጻር ስንመለከት ዘንድሮ ሀገር ውስጥ የነበረው ገበያ እጅግ በጣም ጨምሯል። ከ150 እስከ እንደየቦታው እስከ 350 እስከ 400 ተገዝቷል አንድ እሸት ቡና ማለት ነው። ይህ ደግሞ ከላስት ይር ጋር ሲነጻጸር ፔንሲቭ የሆነ ዋጋ ነው። ያ ማለት ላስት ይር የነበረው ከ60 ተጀምሮ እስከ 100 ብር ያለቀበት አውሬጅ ላይ እንደየራው ያለቀበት ሁኔታ ነበር ማለት ነው። እሸት ቡና ስፖርት ሲደረግ ፈረሱላ እስከ 22 አንዳንዶች ደግሞ በውድ ዋጋም እስከ 25 የሚሸጡ ሰዎች ግለሰቦች ነበሩ። እዚህ ከስሞል ኤክስፖርተሮች ጀምሮ ያለው ነገር ነው ያወራ ያለውና ፈረሱላ እስከ 25000 ብር የተሸጠበት ሁኔታ ነበር ላስት ይር። ያ ማለት ከ13000 እስከ 25 ባለው አውሬጅ ነው ማለት ነው። ስለዚህ ከ60 እስከ 90 ብር እሸት ኪሎ ተገዝቶ ፈረሱላ ተሸጠ ማለት ያለውን ዋጋውን እንትን መገንዘብ እንችላለን ማለት ነው። በዛም ነው ላስት ይር ኤክስፖርተሮቻችን እንደዚሁም ደግሞ ፋርመሮቻችን በጣም አትራፊ የሆኑበት ምክንያት ማለት ነው። ዘንድሮ ደግሞ እሸት ቡና እየተገዛው አውሬጅሊ ከ150 እስከ 350 እስከ 400 ተገዝቷል። ከ25000 እስከ 30000 ካል ተሸጠ ፈረሱላ ፋርመሮቻችን ኪሳራ እንደሚያጋጥማቸው የውጭ ትንበያዎች ያመለክቱ ይገኛሉና እኔም በዚህ ገበያ ላይ ካለኝ ኤክስፒሪያንስ አንፃርና ከውጭ ኢንቨስተሮች ጋር ካለኝ ቅርበት አንፃር መረጃዎችን ለማሰባሰብ ሞክሬ ነበርና ብዙዎች ኢንቨስተሮች ደግሞ በዚህ ዙሪያ ላይ ገልጸውልኛል ማለት ነው። ያ ማለት ኢኮኖሚ ላይ የሚያሳድረው ሀገሪቷ ላይ የሚያሳድረው ጫና ምክንያቱም ኢትዮጵያ ሀገራችን አግሪካልቸር እንደመተዳደሯ መጠን ይህ የሚያስከትለው ጫና ትንሽ አይደለም። ማካካስ የሚቻለው ያላቸው ቡናዎች ያላቸው አሴቶች ወደ ውጭ ኤክስፖርት የሚደረጉ ነገሮች ዋጋቸው በጨመረ ቁጥር እዚህ ደግሞ የሚከሰቱ ነገሮችን ማካካስ ይቻላል። በተለይ አሁን ወደ ሲዳማ ክልል ብንመለከት ብዙ ሰዎች በቡና ምርት እንደሚተዳደሩ ቡና ላይ እንደተሰማሩ ስለዚህ ምንም አይነት ኮሪደር ልማት የትኛውም ልማት ገብተው ያላቸው ኢኮኖሚ ላይ ጫና ቢፈጥርባቸው እንኳን በዚህ ማካካስ ይችላሉና ነገር ግን በዚህ ሌላ ጫና እያለባቸው የቡና ዋጋ መውረድ ደግሞ ሌላ ስጋት እንዳይሆን ያው የሰጋንበት ሁኔታ አለ። ጠይቄ ካገኘሁት መረጃ አንፃር ምንድነው ፈረንጆችም ከውጭ የሚመጡ ኢንቨስተሮች ከረንትሊ ምንም አይነት የቡና ዋጋ እንዳልወሰኑ ነገር ግን የቡና ዋጋ እንደወረደ እየገለጹ ነው ያሉትና አክቹሊ ስፔሻል ቡና ኤክስፖርት የሚያደርጉ ሰዎች እንደዚሁም ደግሞ ቡና ላይ በደንብ የሚሰሩ ሰዎች 25000 እስከ 30000 ፈረሱላ ካልሸጡ በስተቀር ዘንድሮ ዋጋ እጅግ በጣም አሳሳቢ ነው። ለሁላችን የሚያሰጋ ነገር ነውና እኔም ደግሞ ዛሬ ዲቴል የሆኑ ኢንፎርሜሽን ባልሰጣችሁ ሀገሪቷ ላይ ሊያሳድር የሚችለውን ጫና ለማውራት ነው። ታዮችን ደግሞ አዳዲስ መረጃዎች አዳዲስ ኢንፎርሜሽን ባገኘሁት ቁጥር ወደ እናንተ ማምጣት ይችላል። የቡና ዋጋ ማሽቆልቆሉ ሀገሪቷ ላይ በጣም ኢኮኖሚ ላይ ጫና መፍጠር ይችላልና ስለዚህ ሀገሪቷን በዚህ ዙሪያ ላይ መፍትሄ ብታገኝ የሚል ሀሳብ አለኝ።